ቢስሚላህ ራህማን ራሂም። በዛሬው ዕለትም በአዲስ ታሪክ ተመልሰናል። ሲድረተል ሙንተሃ የጅብሪል ዓለይሂ ሰላም የመጨረሻው ድንበርና የእያንዳንዱ ሰው ዕጣ ፈንታ የተከተበባት ዛፍ። ከሰባቱ ሰማያት ባሻገር እኛ እንደምናውቀው ከጊዜና ከቦታ ውጭ በሕልውና ውስጥ አምሳያ የሌላት አንዲት ታላቅ ዛፍ ትገኛለች። ውበቷን ማየት ቢቻል ኖሮ የሰው ልጅ አእምሮ በታላቅነቷ መደመም ውስጥ ሰምጦ ሊረዳት የሚቸገር እጅግ ግርማዊ የሆነች ዛፍ ስትሆን ይህች ዛፍ ሲድረተል ሙንተሃ ትባላለች። ሲድረተል ሙንተሃ የመጨረሻዋ ድንቅ ዛፍ ከሰባተኛው ሰማይ በላይ አርሽ ባለበት አካባቢ የምትገኝ የፍጥረታት ዕውቀት የሚያበቃባትና መላእክት እንኳን የማይሻገራት ታላቅ ምልክት ናት። ታላቁ መላኢካ ጅብሪል ዓለይሂ ሰላም እንኳን ሊሻገረው የማይችለውና እዚያ ጋር ሲደርስ ክንፎቹን ሰብስቦ የሚቆምበት ድንበር ሲሆን በዚህ ስፍራ ነበር ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በታሪክ እጅግ አስደናቂ በሆነው የሌሊት ጉዞ ኢስራ ወልሚዕራጅ ላይ ከእርሳቸው በስተቀር ሌላ ማንም የሰው ልጅ አይቶት የማያውቀውን ምስጢር የተመለከቱት። የጉዞው መጀመሪያ ያቺ ሌሊት በሰው ልጅ ታሪክ ውስጥ አቻ የማይገኝላት ድንቅ ሌሊት ነበረች። ነቢዩ ሰለላሁ ዐለይሂ ወሰለም ከታላቁ መስጂድ አልሐረም ወደ መስጂድ አልአቅሳ በአንድ ቅስፈት በቡራቅ ተጉዘው ደረሱ። ነገር ግን ይህ ገና የጉዞ መጀመሪያ ነበር። በጅብሪል ዓለይሂ ሰላም መሪነት ሰባቱን ሰማያት ሰነጠቁ። በእያንዳንዱ ሰማይ ላይ ካሉ ታላላቅ ነቢያት ጋር ከአደም ዓለይሂ ሰላም፣ ከኢሳ፣ ከዩሱፍ፣ ከሙሳና ከኢብራሂም ዓለይሂ ሰላምና ከሌሎችም ጋር ተገናኙ። ይሁን እንጂ ወደ ሰባተኛው ጣሪያ ወይም ማብቂያ ሲደርሱ አንድ ተአምራዊ ክስተት ተከሰተ። 600 የሚቆጠሩ ክንፎች ያሉትና ለዘመናት መለኮታዊ ወሕይን ሲያወርድ የኖረው ኃያሉ መላኢካ ጅብሪል ዓለይሂ ሰላም የሰባተኛው ሰማይ ጣሪያ ወይም ማብቂያ ላይ በድንገት ቆመ። ነቢዩን ሰለላሁ ዐለይሂ ወሰለም በመገረም ጅብሪል ሆይ አብረኸኝ አትቀጥልም እንዴ? ምን ነው ቆምክ? ብለው ጠየቁት። ጅብሪልም በታላቅ ትሕትና እንዲህ ሲል መለሰላቸው። ሙሐመድ ሆይ እኔ ካለሁበት ድንበር አንዲት የጣት ስንዝር እንኳ ብሻገር በመለኮታዊ ብርሃን እቃጠላለሁ። ይህ ስፍራ ለአንተ ብቻ የተፈቀደ ልዩ ማረፊያህ ነው አላቸው። በዚህ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ያለምንም መሪ ብቻቸውን የወጡት ከሰባተኛው ሰማይ በላይ ፍጥረታት ሊደርሱበት የማይችሉትን ሒጃብ መጋረጃ አልፈው ወደ ሙስተዋ አመሩ። ቁርአን ስለዚች ዛፍ በሱረቱል አነጅም ከአንቀጽ 13 እስከ 18 ላይ በግልጽ ያስቀምጣል። በሌላም መውረድ ጅብሪልን በእርግጥ አየነው በመጨረሻይቱ ዛፍ ሲድረተል ሙንተሃ አጠገብ እሷ ዘንድ የመጠጋይቱ ገነት ጀነተል ማዕዋ አለች። ዛፊቱን የሚሸፍናት ነገር በሸፈናት ጊዜ የነቢዩ ዐይን አልተዛባችም፣ ወሰንንም አላለፈችም። ከጌታው ታላላቅ ተአምራት በእርግጥ አየ። በሰባተኛው ሰማይ ማብቂያ ላይ ነቢዩ ሰለላሁ ዐለይሂ ወሰለም በሰው ቃል ሊገለጽ የማይችል እጹብ ድንቅ እይታ ተጋረጠላቸው። ሲድረተል ሙንተሃ ጥላዋ አገራትን ሊሸፍን የሚችል ውበቷ መላእክትን እንኳ በመገረም የሚያስለቅስ ታላቅ ዛፍ፣ ግንዷ ከኑር በላይ በሆነ ብርሃን የተገነባ፣ ቀለማቷን በአላህ ሱብሓነሁ ወተዓላ ትእዛዝ የሆነ ኑር በሸፈናት ጊዜ ተለወጠች። ከአላህ ሱብሓነሁ ወተዓላ ፍጥረታት መካከል ማንም የሷን ውበት ሊገልጽ የሚችል የለም። ቅጠሎቿ እንደ ዝሆን ጆሮ ትልቅ ናቸው። ፍሬዎቿም እንደ ትልቅ ማሰሮ ቀላል ናቸው። እንደ ግዙፍ ዕንቁዎችም ያንጸባርቃሉ። ከእነርሱ የሚወጣው ኑር የአላህን ሱብሓነሁ ወተዓላ ዐርሽ ከሚያበረው መለኮታዊ ኃይል የተቀዳ ይመስላል። እነዚያ ቅጠሎች ግን ተራ ቅጠሎች አይደሉም፣ መለኮታዊ ምስጢር የተጻፈባቸው እንጂ። በእያንዳንዱ ቅጠል ላይ ለእያንዳንዱ ሰው ዕጣ ፈንታ፣ ዕድሜው፣ ተግባሩና ፍጻሜው በኑር ቀለም ተከትቧል። ሲድረተል ሙንተሃ በፈጣሪና በፍጡር መካከል ያለውን ድንበር ታሳያለች። ከዛፏ ላይ ቀለማቸውን ቀይረው የሚወድቁት ቅጠሎች የእያንዳንዱን ፍጡራንን ሞት ሲያመላክቱ፣ የሚያበሩት ደግሞ የሳሌሖችን ሕይወት ያሳያሉ።
ይህ ጉዞ ነቢዩ ሰለላሁ ዐለይሂ ወሰለም በማንኛውም መከራ ውስጥ ሆነው ለዲኑ እንዲጸኑ ትልቅ ጥንካሬ ሆኗቸዋል። ከዛፏ ስር 4 ወንዞች የሚፈሱ ሲሆን ሁለቱ ውጫዊና ግልጽ የሚባሉት የናይልና የኤፍራጥስ ተምሳሌት የሆኑት ሲሆኑ ሌላኛው ሁለቱ ደግሞ ውስጣዊ ወይም ድብቅ የሚባሉት በጀነት ውስጥ የሚቀሩ የጀነት ወንዞች ሲሆኑ ውሃቸው ነፍስን የሚያጥብ ወተታቸውም ከማር በላይ የሚጣፍጥ የሰው ልጅ ምድራዊ ዓይን አይቷቸው የማያውቅና ለጀነት ሰዎች በረከት ተብለው የተዘጋጁ ናቸው። በኢስራ ወልሚዕራጅ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ጅብሪል ሆይ እነዚህ ምንድናቸው አልኩት። እርሱም ስውሮቹ 2 የጀነት ወንዞች ናቸው፣ ግልጾቹ ደግሞ አባይ ወይንም ኒል እና ኤፍራጥስ ፍራት ናቸው አለኝ። በምድር ላይ የሚታወቁት የናይልና የኤፍራጥስ ወንዞች በሐዲሱ ላይ መጠቀሳቸው የሚያሳየው መሠረታቸው ወይም በረከታቸው ከሰማይ የመነጨ መሆኑንና በእነዚህ ወንዞች ዙሪያ የሚገኙት ማኅበረሰቦች የእስልምናን ብርሃን እንደሚቀበሉና ምድሪቱ የተባረከች መሆኗን ያመለክታል። በዚህ ዛፍ ጥላ ስር ነቢዩ ሰለላሁ ዐለይሂ ወሰለም ከአላህ ሱብሓነሁ ወተዓላ ጋር በቀጥታ ንግግር አደረጉ። በወቅቱ ነቢዩ ሰለላሁ ዐለይሂ ወሰለም አላህ ዘንድ በደረሱ ጊዜ አላህ ሱብሓነሁ ወተዓላ ለኡመታቸው ለተከታዮቻቸው በቀንና በሌሊት 50 ሰላቶችን ግዴታ አደረገባቸው። እርሳቸውም በትእዛዙ ተስማምተውና ተደስተው ወደ ታች መውረድ ጀመሩ። ነገር ግን በነቢዩ ሙሳ ዓለይሂ ሰላም ምክርና በነቢዩ ሰለላሁ ዐለይሂ ወሰለም ተደጋጋሚ ልመና አላህ ሱብሓነሁ ወተዓላ ሰላቱን ወደ 5 አወረደው። ሙሳም ዓለይሂ ሰላም አሁንም ቢሆን 5 ሰላቶችንም ቢሆን ኡመቶችህ አይችሉም፣ ተመለስና ቅናሽ ጠይቅ አሏቸው። በዚህ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ በሚል ታላቅ ምላሽ ሰጡ። ጌታዬን ደጋግሜ ለመንኩት፣ አሁን ግን ደጋግሜ ለመመለስ አፈርኩ ብለው በ5 ሰላቶች ረክተው ጉዞአቸውን ሊቀጥሉ ሲል አላህ ሱብሓነሁ ወተዓላ እንዲህ ሲል ተጣራ። ትእዛዜ ጸድቋል፣ በባሮቼ ላይም አቅልያለሁ። እነሱ በቁጥር 5 ናቸው፣ በምንዳ ወይም በአጅር ግን 50 ናቸው። እኔ ዘንድ ቃል አይለወጥም አላቸው። ሌሎች ትእዛዞች በምድር ላይ በመላኢካው ጅብሪል ዓለይሂ ሰላም በኩል ሲወርዱ፣ ሰላት ግን ነቢዩ ሰለላሁ ዐለይሂ ወሰለም ሰማይ ድረስ ተጠርተው በቀጥታ የተሰጣቸው ብቸኛ ግዴታ ናት። በዛች ዛፍ አቅራቢያ በይተል ማዕሙር የተባለ የመላኢካ መስጂድ ይገኛል። በየቀኑ 70,000 መላኢካ ገብተው ይሰግዱበታል። አንዴ ገብተው የወጡ መላኢካዎች ዳግም እስከ ትንሣኤ ቀን ድረስ ተራ ስለማይደርሳቸው ድጋሚ አይመለሱም። ይህም የአላህን ሱብሓነሁ ወተዓላ ሰራዊት ብዛትና የታላቅነቱን ግርማ ያሳያል። ሲድረተል ሙንተሃ ዛሬም የፍጥረት ሁሉ ዳርቻ ሆና በዚያው አለች። የእኛን ዱዓና ተግባር እየመሰከረችም ትኖራለች። ይህ ታሪክ የሚያስተምረን የሰው ልጅ ዕውቀት ድንበር እንዳለውና የአላህ ሱብሓነሁ ወተዓላ ጥበብ ግን ወሰን የሌለው መሆኑን ነው። እያንዳንዱ አማኝ በሰላቱ አማካኝነት ወደዚያ መለኮታዊ ከፍታ በመንፈስ የመገስገስ ዕድል አለው። ያች ዛፍ የሰላም የፍትሕና የመለኮታዊ ተምሳሌት ናት። ሁከትና ብጥብጥ በሞላባት ምድራችን ላይ ስንኖር ከ7ቱ ሰማያት በላይ ስማችን በብርሃን የተጻፈበትና ዕጣ ፈንታችን በታላቁ ጌታ እጅ መሆኑን ማስታወስ ትልቅ መጽናኛ ይሆነናል። ቁርአን ልቡ ያየውን አይዋሽም በማለት ነቢዩ ሰለላሁ ዐለይሂ ወሰለም እዚያ ያዩትን ነገር እውነትና ታላቅ መሆኑን ያረጋግጣል። ሲድረተል ሙንተሃ በፍጥረትና በፈጣሪ መካከል ያለች ድንበር፣ የጀነት ደጃፍና የነቢዩ ሰለላሁ ዐለይሂ ወሰለም የክብር ማረጋገጫ የሆነች ታላቅ ምልክት ናት። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።